በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የበጎ ሥራ ጥሪ። ወንድሜ መናገር የቻልከው ዕውቀትን ያገኘኸው ውዳሴ ማርያምን ያዜምከው የት ነው? እህቴ አንቺስ መዝሙር ያጠናሽው ድምፅሽ የተሞረደው በገናን መደርደር የተማርሽው የት ነው? ይህንን ውለታ ለዋለችልን ሰንበት ትምህርት ቤታችን ምን አደረግንላት? አንቺስ ምን ሰራሽላት? በአሁኑ ሰዓት በሰንበት ትምህርት ቤታችን የሚማሩ ሕፃናት ቁጥር ወደ 1800 ደርሰዋል። ከነዚህ በተጨማሪም ከቀዳማይ እስከ ሳድሳይ በቀን መርሃ ግብር ወደ 700 ተማሪዎች፣ በማታው መርሃ ግብር 150 ተማሪዎች፣ በመስማት የተሳናቸው ጉባኤ ከ80 በላይ አባላትን፣ በመደበኛ የወጣቶች መርሃ ግብር ከ200 በላይ አባላትን እንዲሁም በግቢ ጉባኤ ከ100 በላይ ተማሪዎችን፣ በበገና ቤተሰብ ከ80 በላይ አባላትን፣ በጎልማሶች ጉባኤ ከ150 በላይ አባላትን፣ በወላጆች ጉባኤ ከ250 በላይ የሚሆኑ ወላጆችን በማስተማር ላይ ይገኛል። እነዚህ ሁሉ ሲጠቀሙበት የነበረው አንድ አዳራሽ፣ አንድ ላይብረሪ፣ 6 የመማሪያ ክፍሎች እንዲሁም በቤተክርስቲያን ቅጥር ግቢ ውስጥ የሚገኙ መጠለያዎችን ነው። በመሆኑም የነበረን አዳራሽ በልማት ምክንያት ስለሚነሳ ቀድመን ሌላ አዳራሽ ማዘጋጀት ግዴታችን ሆኗል። ያሉንም ክፍሎች በቂ ባለመሆናቸው ምክንያት ከአዳራሹ በተጨማሪ ሌሎች ተጨማሪ ክፍሎችንና የላይብረሪ ግንባታን ጀምረናል። አንተ ተምራችሁ ለወግ ለማዕረግ የበቃችሁባት ሰንበት ትምህርት ቤታችሁ አሁን ያለውንም ትውልድ መጪውንም ትውልድ ለማስተማርና ለፍሬ ለማብቃት የጀመርነውን አገልግሎት ከዳር ለማድረስ ኑ የጀመርነውን ግንባታ ከዳር እናድርስ፣ በጋራ ተባብረን እንጨርስ። ሁላችንም በሃይማኖት በመግባር የጸናን ትውልድ ሁሉ ለእናታችን ቤተ ክርስቲያን ለሀገራችንም የምንጠቅምበት ጊዜው አሁን ስለሆነ በውጭም በውስጥም ያላችሁ ክርስቲያኖች ወገኖቻችን የበኩላችንን አስተዋጽኦ የምናደርግበት ጊዜው አሁን ስለሆነ ትብብርን እንድታደርጉ በእናታችን ቅድስት ቤተ ክርስቲያን ስም እናሳስባችኋለን። ከዚህ በፊት በገንዘብም በጉልበትም በቁሳቁስም አለው እያላችሁ ከጎናችን ስትረዱ ለነበራችሁ ልባዊ ምስጋናችን እያቀረብን ዛሬም የእናንተን እርዳታ እንሻለንና ድጋፋችሁ እንድታደርጉልን ስንል በሐዋርያው ቅዱስ ጳውሎስ ስም እንጠይቃለን። ልጆቼ የተጀመረውን አዳራሽ አብረን እንስራ ነው፣ አብረን እንጨርስ። ኑ የተጀመረውን የቤት ስራ አብረን እንጨርስ። ኑ የተጀመረውን